አሉታዊ ሐሳቦች እየገደሏችሁ ነው። አሁን እየገደሏችሁ ነው። ጠማማ ሐሳብ አካልን በውጥረት ውስጥ በመክተት ካልተፈጠረ ችግር እንዲያመልጥ ገድቦት ይይዘዋል። እያንዳንዱ ሐሳብ በልብ ላይ የራሱ የሆነ ስሜት አለው። አሉታዊ ሐሳብ ኖሯችሁ አሉታዊ ስሜት ውስጥ የምትገኙ ከሆነ የኃይል መስካቸውንም እያዳከማቸው ነው። ልብ በኢትዮጵያ ቀመር 32 ነው። በእኔ እይታ በልብና በአንጎል መሃል የሚገኘው ጣምራ አንድ ሲሆን ከ32 ወደ 33 በማደግ ሙሉም የምንሆን ይሆናል። አንጎል በስራ ላይ አእምሮ ነው። በአካላዊ ስርዓት ላይ ለማዘዝ ሆነ አዲስ ስርዓትን ለመፍጠር የግዴታ የልብ ፈቃደኝነትንም ይጠብቃል። የምትገኙበትም ስሜት ውጥረትና ገና ምን ይፈጠራል ከሆነ አንጎል ከልብ ማግኘት የሚገባውን ፈቃደኝነት ስላላገኘም አዲስ እውነታን ከመፍጠር ይልቅ ገና ላልተፈጠረ እውነታ በተመሳሳይ አዙሪት ውስጥ ራሱን ገድቦ ይቆያል። ልብ ደረተ ሀድሮን በሚባል ቅርጽ አቀማመጥ ነው በሰውነት ውስጥ የሚገኘው። ደረተ ሀድሮን ማለት ባለ 7 እኩል ጎኖች ሲሆን ይህንን ቅርጽ በውሃ ውስጥ ብናስቀምጠው በዙሪያው ጥምዝንም የሚፈጥር ነው። በሰውነታችን ውስጥ የሚገኘው ልብም ልክ እንደዚሁ በውስጥ ኃይልን በማመንጨት የሚገባውን ደምም በማጦዝ ውሃም ወደ ፕላዝማ በመቀየር የሚያገለግል ሲሆን ልብ ከአንጎል በላይ በ100,000 እጥፍ በኤሌክትሪካዊ በ5,000 እጥፍ ደግሞ በመግነጢስ በመብለጥ ኤሌክትሪካዊ መግነጢስ ክበባችንም የሚመራ ነው። ልብ በተመሳሳይ ልክ እንደ አንጎል 40,000 የነርቭ ሕዋሳት አሉት። በዚህም ምክንያት ልብ የአንጎል የስሜት መሪ ነው። ኢትዮጵያውያንም ቀድመው ይህንን በመገንዘብ ይመስላል ኩላሊት የጤሰው ልቦና ያመላለሰው ናላ ያወረሰው በማለት ለልብ ያላቸውን እውቀት በዚህ ያሰፈሩት። አሁን የምትገኙበት የህይወት ደረጃ በነበራችሁ አስተሳሰብ የተፈጠረ ሲሆን አሉታዊ የማያስፈልግ ሀሳባችሁን በመቀየር የምትመለከቱትንም እውነታ ቀይሩ። ይህ ዓለምም የአእምሮ ጠጣር መገለጫ ነው። አንድ ማንም ያልነገራችሁ ሚስጥር ተመሳሳይ ሀሳቦችን በተከታታይ ትምህርት መግለጥ ላይ የሰጠው እንደሆነ ነው።